ሃይ ጋይስ እንዴት ናችሁ? እንኳን ወደ ቲጂ ሾው በሰላም መጣችሁ። ለቲጂ ሾው አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ እንግዲህ ላይቭ ስንገባ ባክግራውንድ እንዴት ነው ማድረግ የምንችለው? ዩቲዩብ አዲስ ነገር አምጥቷል ማለት ነው። እስኪ አብረን እንመልከት ማለት ነው። ላይቭ አገባብም የማትችሉ እንግዲህ የላይቭ አገባብ ይሄውና አሁን ነው እነግራችኋለሁ ማለት ነው። ግን ደግሞ ያው አዲስ ላይቭ ገቢዎች ቻናላችሁን ቬሪፋይ ማድረግ ይኖርባችኋል ማለት ነው። አሁን ላይ ግን የማሳያችሁ አዲሱ እንግዲህ የዩቲዩብ አገባብ እንዲሁም ደግሞ ባክግራውንድ ከጀርባችን መቀየር ከፈለግን ማለት ነው። እንግዲህ አሁን እኔ እንደምታዩ ላይቭ ልገባ ነው። መጀመሪያ ላይ እንግዲህ እንደታወቀው ላይቭ ላይ ለመግባት መጀመሪያ ያው ታምሌን ማስገባት ትትል መጻፍ እንዲሁም ደግሞ ዲስክሪፕሽን መጻፍ ነው ማለት ነው። አሁን ላይ እንግዲህ በመጀመሪያ ደረጃ ታምሌንን አስገባለሁ ማለት ነው። በደንብ ተመልከቱ። እንግዲህ አሁን ታምሌንን የመረጥኩኝ ነው ያለሁትኝ። ታምሌንን በዚህ መልኩ አስተካከልኩኝ። ከዛ በኋላ እንግዲህ ያው እዚህ ጋር እንግዲህ ትትል መጻፍ ነው ማለት ነው። ትትሌን በዚህ መልኩ እጽፋለሁ። በጣም ቀላል ነው የላይቭ አገባብ በተለይ አዲስ ለሆናችሁ አጠር ባለች መልኩ ነው ያመጣውላችሁ ማለት ነው። ያው እንግዲህ እኔ ያው ጽፌ ነበር ያስቀመጥኩኝ። ከዛ ዲስክሪፕሽናችንንም መጻፍ አለብን ማለት ነው። ግዴታ ዩቲዩብ ዲስክሪፕሽን ያስፈልጋል። አዲስ የሆናችሁ ደግሞ ሁሉ ነገራችሁን እየጻፋችሁ መግባት አለባችሁ። ከዛ ቪዲዮ በብዛት ካለቀቃችሁ ወይ ደግሞ ዩቲዩብ ላይቭ ከገባችሁ ብዙ ጊዜ ዲስክሪፕሽን አናስቀምጥም፣ ግን ደግሞ ዲስክሪፕሽን ግድ ነው ማለት ነው። ከዛ ዝቅ ብላችሁ እንግዲህ ሴቲንግ ውስጥ ትገባላችሁ። ሴቲንግ ውስጥ ሞኒ ከሆናችሁ በኋላ እንግዲህ ሁለቱንም ታበራላችሁ። ይሄው የተዘጉ ነገሮችን ሴቲንግ ውስጥ ገብቼ ያበራው ነው። ካበራው በኋላ እንግዲህ ይሄው ኔክስት የምትለዋን ጫናለው ማለት ነው። ከዛ በኋላ እንግዲህ ለየልጆች አገባብና ልጆች ማየት የማይችሉ የሚል አለ ነው የሚለው ላይ እናስገባለን። ከዛ እንግዲህ ያው ጎ ብሎ መግባት ነው ወደ ላይቭ ማለት ነው። እንግዲህ አሁን ቀጥታ ስርጭት ላይ ገብቻለሁኝ። ላይቭ እየገባው ያለው ነበር ይሄንን ቪዲዮ እየሰራውላችሁ አጣራ አድርጌ ነው እንግዲህ የማሳያችሁ ውድ ተመልካቾቼ። አሁን እንግዲህ ይኸው ቲጂ ጎ ላይቭ ብላለች። ኔትወርክ ግን ያስቸገረኝ ስለነበረ ለዛ ነው። ያው አሁን እንግዲህ 4-5 ነገሮች ያመጣልናል። መጀመሪያ ላይ ካሜራችንን ወደፊትና ከኋላ ማድረግ፣ ከዛ ሚውት የሚል አለ። ከዛ ደግሞ የሰው ምልክት አለች ማለት ነው። ባክግራውንድ ለመቀየር እንደዚህ ቁጭያን ባክግራውንዳችን እንደ ቲክቶክ መቀየር ይቻላል። አዲስ ነው ያመጣው በነገራችን ላይ በፊት ላይ የለም ነበረ። ከዛ በኋላ እንግዲህ ልክ የፕሮፋይል ምልክት የሰው ምልክት ያለችበትን ስንጫን በዚህ መልኩ ያመጣልናል። ከዛ ወደ ግራ ያን ማለት ነው። ከዛ በኋላ የእንትን የጋላሪ ምልክት አለ መጨረሻ ላይ የጋላሪ ምልክት ስንነካ እንደዚህ በዚህ መልኩ ፎቶ ውስጥ ይወስደናል ማለት ነው። ስለዚህ የምንፈልገውን ፎቶ ማድረግ እንችላለን ማለት ነው። እየመረጠችን ያለችው እቺ ወዘሪት ማለት ነው። ከዛ በኋላ እንግዲህ አንዱ ላይ ይሄው አስገብቻለሁ ፎቶ ላይ ለፊትም መቀመጥ ትችላላችሁ። አለበለዚያ ግን ያው ካሜራችሁን ማዞራችሁ ስልካችሁን ቁጭ አርጋችሁ ማውራት ትችላላችሁ። እኔ አሁን ጥግ ያስኩለት ማለት ነው። ጥግ ሲዝ ይሄው ፎቶዬ ብቻ ነው የሚታየው ማለት ነው። ይሄው እንግዲህ አራተኛ ላይ ያለው ነው ማለት ነው። ይታያል ብዬ አስባለሁ። ይሄው በእንትኑ በመቅጃው ምልክት እያሳየውኝ ነበረ። ከዛም ደግሞ ማንሳትም ከፈለጋችሁ ልክ የሰው ምልክት ያለችበትን እሷን ትነካላችሁ። ከዛ አሁንም ወደ ቀኝ ትሉና እቺ ይሄው ባዶ የምትመስለዋን ነካ ያው ይነክቻለሁ። ከዛ በኋላ ባክግራውንዳችሁን ማጥፋት ትችላላችሁ ማለት ነው። አልመች ባላችሁ ሰዓት ላይ ገብታችሁ በዚህ መልኩ ማለቴ በባክግራውንድ መልኩ እንግዲህ ቀይራችሁ ስራችሁን እየሰራችሁ ማውራት ትችላላችሁ። አለመታየትም መታየትም የምትፈልጉ ችግር የለውም ማለት ነው። እንግዲህ የላይቭ አገባብ ወይ ደግሞ አዲሱ እንግዲህ ባክግራውንድ የቀየራችሁ በዚህ መልኩ መጠቀም እንግዲህ ትችላላችሁ። እዚህ ጋር ደግሞ እንግዲህ አንድ ቀን ቪዲዮ እሰራለሁ ብዬ አስቤ እድፎ ዳቦ ደፍቼ ነበርና ሚጣየም አላሰራ ያለችኝ በጣም አስቸግራይ ስለነበረ ብዙ አልቀዳሁኝም ነበረ ማለት እና ቲጂ ሆዬ
ቭሎግ እሰራለሁኝ እንደ ሰው እስኪ ወግ ድረሰኝ ብላ ቪዲዮ እየቀዳች ባለችበት ሰዓት ላይ እንግዲህ አልተመቻትም ነበረ። ካሜራማን ስለሌለኝ ባንዱ እጄ ካሜራ ይዤ ባንዱ እጄ ደግሞ የደፋሁትን ዳቦ ላሳያችሁ ወደድኩኝ ማለት ነው። ከዛ እንደምታዩት እንግዲህ ድፎ ዳቦ በአማረ መልኩ ነበረ ተደፍቶ የወጣው። ኮባ በሉት በቃ የሰላጣ ቅጠል ማለት ነው። በሰላጣ ቅጠል እንግዲህ ድፎ ዳቦ መድፋት ይቻላል። እኔ ደግሞ በብረት ድስት አልነበረም የደፋሁት የድፎ ዳቦ መድፊያ ነበረና በሱ በአማረ መልኩ ድፎ ዳቦ ደፍቼ ነበረ። አልተወጣልኝም እንጂ ያው ቪዲዮ ቀድቼ ሙሉ በሙሉ እለቃለሁ ብዬ ነበረ። ቡናም በጎን ለማፍላት ሞክሬ ነበረ። መቅዲ ደግሞ ሻወር ገብታ ስለነበረ ሚጣዬ የሚይዝልኝ ጠፋ። እኔ እዚህ ዳቦዬን ሳስተካክል ሚጣዬ ሳሎን የተስተካከለውን የቡና ረከቦት ስኳሩን እንደው ግልብጥብጥብጥ አደረገችና እንደው ደፋፍታ ነበረ ማለት ነው። እየሮጥኩኝ እሷ ጋር ሲሄድ በቃ እንደማይሆን ያደረገችው ማለት ነው። ከዛ በኋላ እኔም ቪዲዮ ለመርሳት ወይ ደግሞ ከዛ በኋላ ያለውን ፓርት እንግዲህ ለመቅዳት አልተመቸኝም ማለት ነው። የኔ ቭሎግ እኔም ብሎ ቭሎግ ሰሪ ብዬ ታዩት እንጂ በቃ ይሄንን ቪዲዮ እንዳትለቅ ያልኳትኝ ማለት ነው። ከዛ ከለከልኳትኝ እላችኋለሁ ውድ ቤተሰቦቼ። የዚህ ለታ ግን ቡናውንም ዳቦውንም ቤቴ መታችሁ በልታችሁ ጠጥታችሁ ነበረ ማለት ነው። ደስ የሚል ጊዜ ነበረ ያሳለፍነው። እንግዲህ ውዶችዬ እያወራች ነበረ ቲጂ ግን ድምጿን ቆይ ዘም በይ ብዬ እዩት። እዚህ ጋር ሚጣ እንግዲህ በጥዋጇ ነበረች ማለት ነው። እዛ ስራዋን ሰርታ እዚህ መታ ደግሞ እየረበሸችኝ ነበረ። ሳሎን ከመሄዴ በፊት እዚህ ጋር እንግዲህ ሃይ እያለቻችሁ ሰላም ናችሁ እያለቻችሁ ነበረ ማለት ነው። እቺ ቆንጅዬ የሆነች ልጅ እና ስልኩን ካልያዝኩኝ እያለች ነበረ። ሂጂ የምን ስልክ መያዝ ነው አላበዛሽም እንዴ ያልኳትና ወደ ሳሎን ለመሄድ አስቤ ነበር። እሷ ለካ ጥፋት አጥፍታለች። እኔ መቻ አየውላችሁ እዚህ ወሬን አወራለሁ ማለት ነው። ሂጂ እስኪ አሁን ይሄንን ተይና ወሬሽን ተይና ሂጂ ወደ ሳሎን ሚጣ የሰራችሁን እስኪ ሂጂና እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ይሄው እንግዲህ እዚህ ጋር ምን እንደሰራች ማለት ነው። እዩት ድጋሜ ደግሞ ለማጥፋት ትሄዳለች። ይዋት እስኪ በግድ ምንድነው ምሳሪው ሚጣየታ እንጂ እንደዚህ አይደረግም። ነውር አይደለም። እንደዚህ አስተካክለን ፏ ብትንብለን ቡናችንን ለመጠጣ ስንል የቡና ፕሮግራማችንና የቭሎግ ፕሮግራማችን እንዴት ታጣፊያለሽ ብዬ ተቆጣዋትኝ የሌለ ማለት ነው። ከዛ የው ስኳሩ እንደምታዩት ረከቦቱ ስኳር በስኳር ሆነ። ከታችም ስኳር በስኳር ነበረ ማለት ነው። በቃ ተናደድኩኝ። አንቺ ብሎ ቪዲዮ ሰሪ አንቺ ብሎ ቭሎግ ሰሪ አልኳትኝ። ከዛ በኋላ እንግዲህ መቼም ቭሎግ አይሳካልኝም። በቃ በወሬ እንዴ ያደረገች እኮ ሚጣዬ ምናምን እያልኩኝ ብሶቴ ምናምን እያወራዋችሁ ነበር። ይሄው እያሳየዋችሁ ነው ማለት ነው። ይሄንን መጥረግ አለብኝ በቃ ይቅርብ ቪዲዮ መስራቱ ብዬ እንግዲህ እያሳየዋችሁ ነው። ይሄንንም ደግሞ ጥፋት ነው ብዬ እኮ ማሳየት ይሄኔ ሲገርማል። ምንት ለመናገር ቲጂ ምን አስበሽ ነው ግን ከዛ ቀርብ ባደረገች ደግሞ እንትኑን የሚገርማችሁ ነገር ረከቦቱን ራሱ አዙራ ነበር ያስቀመጠችው ቲጂ ያላስተዋለችው ነገር ማለት ነው። ከዛ በኋላ እንግዲህ እዛ ጋር ያውና ካርታ ብትንትን ብሎ ነበር። ቤቴን ታሳያለች ደግሞ ሳትረትቢ እንዴ ነው ቤት የምታሳየው ቲጂ? ታይ ግን ደቤን አታፊ። አሁን ነው እኔ ራሱ አየሁት ቪዲዮ አሁን ስሰራ ማለት ነው። ኤዲት ሳደርግ ነው ያየሁትኝ የሚገርማችሁ ነገር። ከዛ በኋላ የብሶቴን ምናምን ራሴን እያሳየው ዛሬ አላማረብኝም እንዴ ነው ቡና ለማብላት ተዘጋጅቻለሁ መጣችሁ እንድትጠጡ ምናምን እያልኩ ሐሳቤን እያቀረብኩላችሁ ነበረ። እንዴት ነው ግን ቭሎግ አሰራር ማለት ቭሎግ ብሰራ የማይዋጣኝ ይመስላችኋል? ማለት ካሜራማን ካኖረኝ ማለት ነው። ለራሴ ካሜራማን ነኝ እንግዲህ ይሄው ደግሞ ውበቴ ይታይልኝ ውበቴ ለካልሽሳ አያንቺስ ከፋ። አሁን ደግሞ ወደ ዳቦ ተመለሰች። አቤ ፔስታሉ ምኑ ኩሽና ውስጥ አለ ያችሁና ሚጣ ደግሞ ተከትላይ መጣለች ወደ ኩሽና። እዛ ያጠፋሹ አይቀርም እንዴ እዚህ መተሽ ደግሞ ልታጠፊ ነው እንዴ ምናምን እያልኩኝ ከዛ በኋላ እንግዲህ በዚህ መልኩ ዳቦንም አሳመርኳትኝ ማለት ነው። እንግዲህ በጣም ደስ የሚል ጊዜ ነበረ የዛላታ ያሳለፍኩትኝ። ኩሽናችንን እንዳትመለከቱ ግን እያልኩኝ አረ ተይ ቲጂ እንደው ምግቡን አሳይን አንቺ ደግሞ ራስሽን ነው ማሳየት የምትወጂው። ያውና እዛ ጋር ደግሞ መስታወት አለ ፊት ለፊታችን። እንዴት ነኝ ቆንጆ ነኝ አላማረብኝም እያልኩኝ ደግሞ እኮ ጸጉሯን የምትነካካውስ ነገር አይ ሴት ልጅ እኮ አያቻ በዚህ መልኩ ቆንጆዬውኝ መጥቻለሁ ያገሬንም ባንዲራ ለብሻለሁኝ እያለች ነበር። ከዛ ከሚጣ ጋር ደግሞ ታወራታለች ማለት ነው። የሚታየን በጣም አናዳኝ ነበር ያን ለላ ማለት ነው። ያጁት እነዛ ጋር ቆመልኝ
ቆመታ አጥፍታ ማለት ነው ቆመታ ታየኛለች ጂጂ ምን ታየኛለች ቆመታ አሁንም ልታጠፊ ታስቢያለሽ እንዴ ገና እኮ አላጸዳውም እሱን ላጸዳ ነው በይ አንቺም ካሜራ ምን ትይዣለሽና ያላ አስሪ አታሳይ ባይ ባይ ብያት ተሰናበትኳት